ላይ ነው ተውኝ። እኔ መስራት ነው መቆም መለወጥ ነው የምፈልገው። ሴት ልጅ ነኝ። ይሄን ያክል ሴት ልጅ ላይ ርብርብ አያስፈልግም። ይሄ ቪዲዮ የምሬ ነው የሚናገርልኝ ስላጣው ነው። ዩቲዩብ ጭራሽ መለቀቅ የሌለበት ዩቲዩብ ነው። እስከዛሬ ድረስ ተጣልቼ እስከዛሬ ድረስ ወንድ ልጅ እኔን የሚያነሳኝ እንስራ ተባብለን ነው የምንሰራው። ማንም ሰው ጋር ስሰራ እንስራ አንቺም እኔም ተጠቃሚነት ይኖረን ተብሎ ነው የምንሰራው አይደለ? ስሰራ እንጂ እኔ ከጎዳና ላይ ወድቄ አይደለም። ማንንም ሰው አግዛለሁ እንጂ እኔ ወደ እኔ ህይወት ገብተው ያገዙኝ ንገሩኝ። ልክ የእኔን ስም ለማብጠልጠል ከእንትን ላይ አንስቶ ማንም አላነሳኝም። ለስራቸው ለጥቅማቸው ነው ሁሉም የሚፈልጉኝ። ገባችሁ አይደለ? ይሄ ነው በቃ ለጥቅም ነው። በቃ ጨርሻለሁ። እሺ ከጨረስኩ ደግሞ እቀመጣለሁ። ልመልስላችሁ ለእናንተ ነው። እየመጣችሁ ለምታቆስሉኝ ኮሜንት ላይ እየመጣችሁ ለምታቆስሉኝ ሰዎች ነው የምመልሰው። በዛ በጣም ዝም ያልኩትኝ በቃ የምናገርበት አንደበት አጥቼ አይደለም። እናገራለሁ። ተናጋሪም ሰው ባይኖርልኝ እንኳን እናገራለሁ። ገባችሁ አይደለ? እና ሴት ልጅ ነኝ። ያን ያክል እንትን አትበሉ። እኔ ላይ ጉልበት አይኖራችሁ። መስራትም ካለባችሁ ራሳችሁን እንችላችሁ ስሩ። እኔ በቃ ከኔ ራስ ላይ ውረዱ። ሁላችሁ የምትሰሩም ሰዎች የምትፖስቱትም ሰዎች እንደፈለጋችሁ ሁኑ። ግን እኔ ተውኝ እሺ። በዛ በጣም በዛ። እኔ በራሴ ጥሬ በራሴ ነው እዚህ የደረስኩት። ማንም ሰው እኔን ቀጥ አድርጎኝ አይደለም እዚህ የደረስኩት። ስራም ብሰራ እየከፈልኩ ነው የምሰራው። ገባችሁ አይደለ? ማንም አግዟት እዚህ አድርሷ ከወደቀችበት እኔ ግምጃ ሜዳ ላይ ወድቄ አይደለም ያነሱኝ። ማንም ሰው ቢሆን ማለት ነው አብሬ የሰራሁትኝ በራሴ ነው። ስኖርም በራሴ ነው። ከማንም ምንም ነገር አልፈልግም። ስለዚህ እየመጣችሁ አታቅራሩ። እየመጣችሁ ልጅ አትዛቱ። ምን ታመጫለሽ? አላመጣል ይችላልሁኝ። አላመጣ ይሆን ይችላል። አልሰማም ሊሆን ይችላል። ሴት ልጅ ስለሆንኩኝ ተሰሚነት ላይኖረኝ ይችላል። ግን እየመጣችሁ አትዛቱ። እኔ ግምጃ ደግሞ ራሴን ለማኖር ማንም ሰው ልናገር እችላለሁ። ዛሬ በተናገርኩባት ነገ ማላፍር ሴት ነኝ። ገባችሁ አይደለ? ነገ አላፍርባትም። ስለዚህ መከልከል እኔ የሁላችሁ ሰው ቢኖረኝ ኑሮ መከልከል እችል ነበር። አቅም አለኝ። ያለ ፍቃዴ ምንም ነገር የተሰራው ጤነኛ ኖርማል ሰዎች በነበርን ሰዓት ነው መተው ይችላል። እኔ ቼክ አላረግም። እኔ ምናምን ሪከርድ ስላያችሁ እዚህ መታችሁ ልዝቱ፣ እዚህ ላይ መታችሁ ፈልጋችሁት ልትናገሩ እንድትሰርቡኝ እንድትናገሩ ነው። ግምጃ አንዴ ብቻ ተነገረም እየተባለብኝም ያለ ስለዚህ ሁሉም ሰው ቢመጣ ለስራ ነው። ሁሉም ሰው ቢመጣ ለለውጥ ነው። ከለውጡ ውጪ ለኔ ለግምጃ አንዲ ሰው ክፉ እንደሆነ አታርጊኝ። ብዙ ያስኳቸው ነገሮች አሉና አይ ቲንክ ብትጠነቀቂ ጥሩ ይመስለኛል። ከዚህ በላይ ክፉ መነጋገር የለብንም። የሆነ ሰው ፋሚሊዎች በግል ጉዳይ ያስደብርኳችሁ ነገር ካለ ይቅርታ። እንዲሁም ደግሞ እኔ የተቀየምኩት አንደኛውም አካል ስለሌለ በድጋሚ ልናገር ይቅርታ መባባሉ አያስፈልግም። እና በሁለተኛ ደረጃ ምንድነው አይ ቲንክ የአሁኑ ሙዚቃዬ እንደ አዲስ አጀንዳ ማስነሳቱ አስገርሞኛል። ይህ ሙዚቃ የተቀረጸው ከ3 ወር አይ ቲንክ 3 ወር 4 ወር በፊት ሰላም በነበረ ታይም ላይ ነው። እና ደግሞ ይሄ ሙዚቃ ፕሮጀክት ተብሎ ለኑና ሪከርድስ የተሸጠው በዛው ጊዜ ነበር ማለት ሰላም በነበረ ጊዜ። እና ይሄን ሙዚቃ ተፈራረምን ስንሸጠው ለማፍረሻው ገንዘብ በጣም ከፍተኛ ሆኖ እዚህ ጋር መጥራት ስለማልችል እንደዚህ አይነት ጉዳይ ነው። እና ደግሞ እግዚአብሔር ምስክሬ ነው ይሄን ጉዳይ ለማማከር ወይ ፖስት የሆነ ሰው እንዳይደብረው ወይም የሆነ ሰው ፋሚሊዎች እንዳይደበሩ ብዬ ይሄን ጉዳይ ፖስት ከመደረጉ በፊት ለማማከር ደጋግሜ ደውዬ ነበር። እግዚአብሔርን ደጋግሜ ደውዬ ስልክ ሊነሳልኝ ባለመቻሉ እና ደግሞ እኔ የማስጠፋትም እንዳይፖስት የማድረግም ስልጣን ስለሌለኝ ይሄ ነገር አሳልፍ ኦሬዲ በቃ መፖስት ስለነበረበት ሊፖስት ነው ብዬም አስፈቅጄ ላስፈቅጄ ደወልኩት አካል ሊያነሳልኝ ፈቃደኛ ባለመሆኑ ሙዚቃው ተፖስቷል። በሶስተኛ ደረጃነት ደግሞ አንድ ስራ ፕሮጀክት ተደርጎ ሲሰራ ገንዘብ፣ ጉልበት፣ ኃይል እንዲሁም ደግሞ ጊዜ ወጥቶበት የተሰራ ስራ እስከሆነ ድረስ ያ ስራ ይፖስት ማለት የወጣበት ገንዘብ፣ ጊዜ፣ ጉልበት፣ የሰው ኃይል ባክኖ ይቅር ብሎ በቃ የሆነ ስራ ላይ እንደመረማመድ ነው ማለት። አንዳንዴ ደግሞ ይሄ ሁሉ ነገር ፈሶበት የተሰራ
ያልተሰራ ስራ ቢሰራ ነው ችግሩ እኔ አይታየኝ። ምክንያቱም ተለፍቶበታል። ሁሉም ሰው ዋጋ የከፈለበት ስራ ነው። ወጥቶ ማየቱ እንደ በጎ በቃ ይታይ። ሁሉም ሰው አለበት። የሚያሳፍር ነገርም አይደለም፣ የሚያሸመቅ ነገር አይደለም። በበጎ ተነጋግሮ በቃ ይሁን ብሎ መተው ጥሩ ይመስለኛል። አጀንዳ አድርጎ የሆነ ሰው ለማስጠላት የሚያስለቅስ ነገርም አይደለም። እግዚአብሔርም ምንም የሚያስለቅስ ነገር የለውም። ተቦሰተ ሙዚቃ ይሄ ሙዚቃ ቢታይ ምንድነው ችግሩ? ችግር ያለው አይመስለኝም እኔ በበኩሌና ይሄን ጉዳይ መወሰንም ከነበረበት ያ ሰው በፊት ላይ ነበር እንትን ማለት የነበረበት ምንድነው እንትን መበሪ የነበረበትም በፊት ላይ ነበር። አሁን ላይ ፖስት ከተደረገ በኋላ እንደ አዲስ አጀንዳ ማድረጉ ጥሩ አይደለም። በቃ ያለፈው አልፏል። እግዚአብሔር የተመሰገነ ይሁን። ወደፊት ሁላችንም ብንቀጥል ጥሩ ይመስለኛል እና ከዚህ በኋላ ግን ይሄ ጉዳይ እንትን የማይል ከሆነ እግዚአብሔር ምስክሬን ነው። ሀረር ስንሄድ የሄድንባቸው 3 አጀንዳዎች አሉ። ዩቲዩብ ቪዲዮዎች ልትሰሪ ነው ሄድ ነው የራስሽን የዩቲዩብ ቪዲዮ ለመስራት ነበር ሀረር ድረስ ሄድሽው። ሁለተኛ ነገር ደግሞ ሙሉ መረጃ አለኝ። ሙሉ ገንዘብ አውጥቼ ሙሉ ወጪውን ሸፍኜ ሄድኩት እኔ ነኝ። 1 ብር አላወጣሽም። ለሱ ማስረጃ ካለሽ መተሽ ማሳየት ትችላለሽ። እኔ ሙሉ ማስረጃ አለኝ። ያንቺንም ወጪ የሸፈንኩት እኔ ነኝ። ዩቲዩብ ቪዲዮሽ ልትሰሪ ነው ሄድሽው። ሞዴል ለመሆንሽ ደግሞ ሙሉ ማስረጃ ራስሽ ፈልገሽ እና ፈቅደሽ እኔ እያለሁ ሌላ ሰው አይሰራም ብለሽ ነው የሰራሽው። ይሄም ማስረጃ አለኝ። ላይቭ ላይ ከፈለግሽ ላይቭ ላይ ሁለታችን ፌስ ቱ ፌስ የፈለግሽውን ሰው ይዘሽ በድሎኛል ያለ ፈቃዴ እንደዚህ አድርጎኛል ብለሽ ላይቭ ላይ ሐቂቃሽን ይዘሽ ማስረጃሽን ይዘሽ እኔን ማውራት ትችያለሽ። እኔም ማስረጃ አለኝ። በማስረጃ መሰረት መልሶችን እመልስልሻለሁ ማለት ነው። ከዛ ውጪ ግን በሌለሁበት ስሜን ባታንሽ ባታብጠለጥኝ እንድጠላ ባታደርጊኝ የኔ እህት ለሁሉም ጉልበት ያለው ጉልበት እግዚአብሔር ነው። እኔ ሰውን በጉልበት የሚሰው አይደለም እና ደግሞ ሰው የላትም ብዬ ንቄሽ አይደለም። ለማከረሽ ደጋግሜ ደውዬ ነበር አለኝ ማስረጃ። አሁንም ቢሆን ለጓደኞችም ነግሬያቸዋለሁ ይሄን ጉዳይ እና ከዚህ በኋላ ስሜን የምታንሽ ከሆነ ግን ጉዳዩን እንዲሰፋ ታደርጊዋለሽ። እኔም ክፉ እንደሆነ አታርጊኝ። ብዙ ያስኳቸው ነገሮች አሉና አይ ቲንክ ብትጠነቀቂ ጥሩ ይመስለኛል። ከዚህ በላይ ክፉ መነጋገር የለብንም። ትንሽም ጊዜ ቢሆን ክፉ ደግ ያሳለፍን ጓደኛ ማቾች ነበርንና ስለሱ ጊዜ ብለሽ ታይ። ከእንቅልፌ ተነስቼ ሁሉ ነገር ስለወራውባችሁ እናንተ በጣም ይቅርታ። ምክንያቱም ይሄን ጉዳይ ላይቭ ላይ እስከሆነ ድረስ እንትን የሆነ ሰው እንደተበዳይ እያወራ ያለው እኔ እንደበዳይ መገመት ያለብኝ አይመስለኝም ከዚህ በላይና እውነት አለኝ ካልሽ ማስረጃሽን ይዘሽ ላይቭ ላይ በጓደኞችሽ ፊት እናውራ። እኔም ማስረጃዬን ይዤ እቀርባለሁ ማለት ነው እንጂ እንደተበዳይ አስሬ ማልቀሱ ተገቢ አይመስለኝም። ያለ ፍቃድ ስለተለቀቀ ነው የደበረኝ እንጂ ምንም ነገር የለም። ስለዚህ የኔ ያለው ነገር ግቡና ይብለት። እኔ ማይ እኮ እግዚአብሔር ነው የምላችሁ ጋይስ፣ ማይ እውነት አይ ነው ቃሉን ታውቁትና ማርያምን አሁን በቁም ነገር ማይ ማለት የምትገርም ሰው ነች። እመቤቴ እርግብ ታውቃላችሁ? እማምላክ በቃ ምርጥ ሰው። እኔ ጃኒ እግዚአብሔርን እኔ ሴት በሷ ልክ አላየሁም። እግዚአብሔርን የምትገርም ሰው። እኔ በአካል ብታቋት እንደኔ ደስ ይለኝ ነበር። እንደዚህ ዩቲዩብ ላይ ወይ ቲክቶክ ላይ ምናምን ያለችው ማይ አለች። በቃ ማሪ ሆነች ማይ ነች። እግዚአብሔር ልቧ ንጹህ ነው። ምርጥ አሳቢ ነች። እግዚአብሔርን ከሷ በላይ የሰው ነገር ነው የሚያስጨንቃት። እግዚአብሔር ቁጥብ የሆነ ሴት አለባበሷ ግሩም። ብቻ እኔ የማሂ ልብ ለሁሉም ሴት ቢሰጠው ብዬ የማስበው እንጂ በዛ ላይ በጣም ነው የምታምረው። በጣም ቆንጆዬ ልጅ እመቤቴ። ልቦናዋን አይለውጣው። ይመቻችሁ ጋይስ። ያንተ ሚስት ትሁን።